መጀመሪያ ላይ ማብራራት የምፈልገው ነገር አለ። እኔ ራሴን እንደ የአእምሮ ጤና አስተዋጽኦ ሰጪ ሰው እመለከታለሁ እና ምናልባት ኦንላይን ላይ ስለ ሕይወቴ ብዙ የግል ነገሮች እንኳን አጋራለሁ። ነገር ግን እኔም ከአእምሮ ህመም ጋር አንዳንድ ጊዜ እጅግ እታገላለሁ። ስለ ክሊኒካል ድብርት አንድ ነገር አለ። በራሴ ልምድ መሰረት ምልክቶቹ ሁልጊዜ በትልቅ የህይወት ክስተት አይነሱም። አንድ ሰው ስኬታማ ሊሆን ይችላል፣ ደስተኛ ሊሆን ይችላል፣ ሁሉም ነገር በህይወቱ ጥሩ እንደሚሄድ ሊመስል ይችላል፣ እስከ አንድ ያ ጨለማ ደመና እስከሚታይ ድረስ። የመጀመሪያ ጊዜ ያ ጥቁር ደመና እኔን ሲያገኘኝ 14 ዓመት ነበርኩኝ። በውጭ ስታይ ግን እኔ እንዲህ ያለ ሰው ነበርኩ። ከፍተኛ ውጤት የማመጣ ተማሪ፣ ብዙ ጓደኞች ያሉኝ፣ በስፖርት ውስጥ ወደፊት ትልቅ ዕድል ያለኝ፣ ነገር ግን በውስጤ ከባድ ድብርት እየተዋጋች ያለች ልጅ ነበርኩ። ራሴን ስለ ማጥፋት ሐሳቦች እንኳ ይመጡብኝ ነበር። ህመሙን የሚያስረሳ ማንኛውም ነገር እፈልግ ነበር። ከዚያ በላይ የአእምሮ ህመም ጋር የሚመጣው ሌላ ችግር ነበር። ይህም ማኅበራዊ መገለል ወይም ስቲግማ ነበር። ይህ እኔን እፍረት እንዲሰማኝ፣ ደካማ እንደሆንኩ እንዲመስለኝ፣ ብቻዬን እንደሆንኩ እንዲሰማኝ አድርጎኝ ነበር። ስለሆነም በአእምሮ ውስጥ የሚሆነውን ለማንም መናገር እፈራ ነበር። ምክንያቱም ራሴን እንዲህል ነበር፣ ቤተሰብ አለኝ፣ ጓደኞች አሉኝ፣ ምግብ አለኝ፣ መኖሪያ አለኝ፣ ትምህርት አለኝ። እንግዲህ እንዴት እኔ ድብርት ሊኖረኝ ይችላል? እንዲህ እያልኩ ስሜቴን እንዲያገኙ አልፈቅድም ነበር። ነገር ግን ብዙ ዓመታት በኋላ አንድ ነገር ተረዳው። ድብርቴን መደበቅ ችግሩን እያባባሰ ነበር። 3 ደረጃ መንገድ። እኔ ራሴን ለመረዳት አንድ ቀላል የ3 ደረጃ መንገድ ፈጠርኩ። አንደኛው ዕውቅና መስጠት፣ አክኖሌጅመንት። የመጀመሪያው እርምጃ ምን እየሆነ እንዳለ ዕውቅና መስጠት ነው። እኔ እንዲህ ማለት ጀመርኩ፣ እኔ የአእምሮ ህመም አለብኝ፣ እኔ ድብርት እየተሰቃየሁ ነው። ይህ ነገር ሁኔታዬን በጥልቀት እንድረዳ ረዳኝ። 2 መቀበል ወይም አክሴፕታንስ። ሁለተኛው እርምጃ ሁኔታውን መቀበል ነው። እኔ ክሊኒካል ድብርት እንዳለብኝ ተቀበልኩ። ይህም ማለት አንዳንድ ቀኖች ከባድ ይሆናሉ፣ አንዳንድ ጊዜ ድብርት ይመጣል፣ ነገር ግን እኔ እንደ ሰው እንደገና መቆም እችላለሁ። 3 መፍቀድ ወይም አለዋንስ። ሶስተኛው እርምጃ ስሜቱ እንዲኖር መፍቀድ ነው። እኔ እንዲህ ማለት ጀመርኩ፣ ዛሬ ጥቁር ደመናዬ አለ፣ ዛሬ ጥሩ አልተሰማኝም፣ ትንሽ ጊዜ እፈልጋለሁ። ይህ ነገር እኔን እጅግ ረዳኝ። የየዕለት የአእምሮ ጤና ጥያቄ። እያንዳንዱ ጠዋት እኔ ራሴን አንድ ጥያቄ ጠይቃለሁ፣ ዛሬ ምን እፈልጋለሁ? ከዚያ 3 ነገሮችን እመለከታለሁ። 1 አእምሮ ወይም ማይንድ። በዚህ ስር መጽሐፍ ማንበብ፣ መዝናናት፣ አዎንታዊ ንግግሮችን አካትታለሁ። 2 ሰውነት ወይም ቦዲ፣ እንቅልፍ፣ እንቅስቃሴ፣ ጤናማ ምግብ የመሳሰሉትን። 3ኛ መንፈስ ወይም ሶል፣ ጓደኛ ማግኘት፣ ተፈጥሮ ማድነቅ ወይም መንፈሳዊ ጊዜ። ዋናው መልእክቴ ትናንሽ ለውጦች ትልቅ ውጤት ሊያመጡ ይችላሉ። ድብርቴን መደበቅ ሳቆም፣ ራሴን ማክበር ስጀምር፣ ለአእምሮዬ ጤናዬን ጊዜ ስሰጥ፣ ሕይወቴ ቀስ በቀስ ተለወጠ እና ዛሬ እኔ በእርግጥ እላለሁ፣ የአእምሮ ህመምህን መቆጣጠር ትችላለህ። እርሱ አንተ እንዲቆጣጠር ግን አትፍቀድለት። አመሰግናለሁ።